ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች፣ ዛሬ በሀገራችን የኪነ ጥበብ ስርጭት ውስጥ እጅግ ልብ ሰባሪ የሆነ መርዶ እና የሀዘን ዜና ይዘንላችሁ ቀርበናል። በሀገራችን የባህል ሙዚቃው ዘርፍ ታዋቂነትን ያተረፈው በብዙሃን ዘንድ ሰሚ ባላገሩ የተሰኘው በፍቅር የሚጠራው ተወዳጁ ድምፃዊ ሰማኸኝ በለው በተወለደበት ዕለት በዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው ባደረበት የድንገተኛ ህመም ምክንያት በሕክምና ሲረዳ ቆይቶ በተወለደበት ዕለት ማለትም በዛሬው ዕለት በሰኔ 8 2018 ዓ.ም በተደረገለት የሕክምና ክትትል ህይወቱ ማለፉን የቅርብ ቤተሰቦቹ አረጋግጠዋል። የኪነ ጥበብ ሰዎችና አድናቂዎቹ እንዲሁም ቤተሰቦቹን ይበልጥ ያሳዘነው ነገር ድምፃዊ ምድራዊ ህይወቱን የጀመረበት የልደት ቀኑ የዛሬዋ ዕለት በመሆኑ የሞት ጉዞውም በዛሬው ዕለት በመሆኑ ነው። ድምፃዊ ሰማኸኝ በለው በኢትዮጵያ ባህል፣ ወግ፣ ማህበራዊ ህይወትና ታሪክ የሚያንጸባርቁ በርካታ የሙዚቃ ስራዎችን ለአድማጮች ያበረከተ ከያኒ ነው። የእርሱ ሙዚቃዎች ተራ መዝናኛዎች አልነበሩም። የሀገርን የገጠር ለምለም ገጽታ፣ የባላገሩን ቅንነትና እውነተኛ የፍቅር ድምፅ የሚመስል የባህል አምባሳደር ነበረ። ለዚህም ነው አድናቂዎቹ ሰሜ ባላገሩ የሚል የክብር ስም የሰጡት። በዘመናዊነት ማዕከል ውስጥ የሀገር በቀል ዜማዎች እንዳይጠፋ የራሱን ደማቅ አሻራ ጥሎ ማለፍ የቻለ ድንቅ አርቲስት ነበረ። የእርሱ ስራዎች ትውልድ ተሻጋሪና የኢትዮጵያ ሙዚቃን ሁልጊዜ በኩራት የሚያስጠሩ ናቸው። ይህ ታላቅ ከያኒ በሙዚቃው ዓለም ካበረከተው ታላቅ አስተዋጽኦ ባሻገር በትዳር ህይወቱ ጠንካራና የአራት ልጆች አባት እንደነበረ ከቤተሰቦቹ የተገኘው መረጃ ያመለክታል። እኛም ለባለቤቱና ለልጆቹ፣ ለቅርብ ወዳጆቹ፣ ዘመዶቹ እንዲሁም ለመላው የኪነ ጥበብ አድናቂዎቹ በሙሉ መጽናናትና ብርታትን እንመኛለን። የሀገር ባለውለታ የሆነው ድምፃዊ ሰማኸኝ በለው ስራዎቹን ሁልጊዜም በልባችን ውስጥ ህያው ሆነው ይኖራሉ። ፈጣሪ ነፍሱን በገነት ያኖራል። ስለ ድምፃዊ ሰማኸኝ በለው የምታስታውሱት ትዝታ ወይም የምትወዱት ሙዚቃ በኮሜንት መስጫው ላይ አጋሩን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስለተከታተላችን እናመሰግናለን።